ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁን? ያለሁ አልሐምዱሊላህ። እንግዲህ ከስንት ጊዜ መጥፋት በኋላ ተከስቻለሁኝ። እዚህ ሰፈር ማናት ብላችሁ እንግዲህ ግር ሌላችሁ የምትችሉም ልትኖሩ ትችላላችሁ። የድሮ ሀዲና ፈቲ የቻናላችን ስም፣ ያሁኑ ደግሞ እሙ ፈቲ የሚለው ቻናላችን ነው። እናም ዛሬ በአዲስ ቪዲዮ ተከስቻለሁ። እንግዲህ ከአንዳንድ አለመመቻቸት የተነሳ በጣም ጠፍቻለሁኝ። ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ረመዳንም እየደረሰ ነው። አላህ በሰላም ጾመን የምንጨርስ ያድርገን። ለኢድ ፏብትን እንድትሉ አሪፍ ቦታ ጠቁማችኋለሁኝ። እነዚህ የምትዋቸው ጉማሽ ወይንም ነዶ ብትን ልብሶች ናቸው። በፈለጋችሁት ከለር ዲዛይን የፈለጋችሁትን ልብስ መርጣችሁ ማሰፋት ትችላላችሁ። አድራሻ ቁባ መስጊድ ቢንላደን ጎን ነው። አዲስ የተከፈተ ሱቅ ነው። እንዲህ የምታዋቸው ሁሉም ብትን ልብሶች ናቸው። የምትፈልጉትን መርጣችሁ በምትፈልጉት ዲዛይን ማሰፋት ትችላላችሁ። ደስ የሚለው ነገር ደግሞ የሀገራችንን ሽንሽን ልብሶች የሀገራችንን ፋሽን ልብሶች የሚሰፋው ውስጥ አለ ራሱ ስፌት የሚሰራ ማለት ነው። እና ሄዳችሁ ምን ያህል ሜትር እንደሚበቃ ያው እሱ ባለሙያው ያውቃል። በምትፈልጉት ዲዛይን ታሰፋላችሁ ማለት ነው። እና እነዚህ ጃይዝ ናቸው። ጉማሾቹ ደግሞ በጀርባ ያሉት ጉማሾች ናቸው። ይህ የምታዩት ደግሞ ኢትዮጵያ ላይ አሁን ፋሽን የሚባል ልብስ ነው። የተሰፋ አለ ያኔ ብዙም አይደለም። እንግዲህ በትዕዛዝ የተሰራ ይሁን የፈለገ ሰው ገዝቶት መሄድ የሚችል ይሁን ይሄን አልጠየቅኩም። የአረንጓዴውም ጃይዝ ነው። ነገር ግን በምፈልጉት ዲዛይን እሰፋለሁ ብሏል ባለሙያው። እናም እንዳያመልጣችሁ ሄዳችሁ ማሰፋት ትችላላችሁ። ከኢትዮጵያ ልብስ ጠልቦ ማስመጣት ቀረ። እዚህ ሁሉም ነገር ጃይዝ ሆኖልናል። ሁሉም ነገር ቀላል ሆኖልናል። እና አድራሻ እንደነገርኳችሁ ቁባ ነው። ሄዳችሁ መግዛት ትችላላችሁ። ይሄ ደግሞ ከጎኑ ያለ ሱቅ ነው። ጃይዝ ልብሶች ናቸው እዚህ የሚሸጡት። አባ ያሉ ቢጃማዎች፣ ሻርፖች፣ የተለያዩ ሽርጦችም አሉ። እኔ ሁሉም የተሰፉ ናቸው። እንግዲህ ከነዶ ከፈለጋችሁ ነዶውን፣ እንዲሁም የተሰፋ ጃይዝ ከፈለጋችሁ ደግሞ ጃይዙ መግዛት ትችላላችሁ። እነዚህ ቢጃማዎች እንግዲህ ኢትዮጵያ ላይ በጣም ቆይተዋል ከመጡ። እዚህም ኢትዮጵያ የሚሸጡት እንግዲህ ዲዛይናቸው የቆየ ነው። ወላኪን ሱብሃንአላህ ዲዛይናቸው የማያልቅበት ፋሽኑ የማያልቅበት ቢጃማ ያየሁት ይሄ ነጭና ጥቁር ሳሚራ ነው ምናምን የሚባለው ልብስ። እነዚህ ሻርቦች ደግሞ 30 ሪያል ናቸው። አዲስ የመጡ ሻርቦች አሳያችኋለሁ። በጣም ያማምራሉ። ወላኪን ዋጋቸው እኔ ስጠይቅ 40 ሲሉኝ በጣም አይደነግኩት። እንደዚህ ማለት ነው። በአረንጓዴ አለ፣ በሞፍ ሰማያዊ፣ በተለያዩ ከለሮች አሉ። በጣም ያምራሉ። ከፊፍ ናቸው። ለሽፎን አላባሽ የሚሆኑ ናቸው። ዋጋቸው ግን ከአቅም በላይ መሰለኝ። ይሄ ደግሞ ሽርጦች ናቸው። በጣም አሪፍ አሪፍ ሽርጦች ናቸው። ሱቁ አዲስ እንደመሆኑ አንፃር ያው በቅናሽ ዋጋ ነው የሚሸጠው። በብዛት ከገዛችሁ ይቀንስላችኋል። እናም እንግዲህ ሄዳችሁ ይዙ ልበሱ።